አትምቻቸው። ልጆችሽን ባገኘሽው ነገር አትምቺ። አትጩሂባቸው። ስትጩሂባቸውም ስትረግሚያቸውም ስትቆጫቸውም ልጆቹ ላይ ያ ነገር ያርፍና ተቃራኒ ነው የሚሆንብሽ። አሁንም እሱን ነው የሚያደርጉት። የምትጠየውን ነገር ነው የሚያደርጉት። አታርጉ ያልሻቸው ነገር ይደጋግማሉ። ለምን? ግብሩን ፈልጎ ስትመቻቸው ልጆቹን ግብሩ ነው። ሰንበር ሲወጣባቸው ስታነስሪያቸው፣ ባገኘሽው ነገር ስትፈነክሻቸው፣ ስትወረጉሪያቸው ለእሱ ምኑ ነው? ደስታውና ግብሩ ነው። አንቺ ላይ ሆኖ ልጆቹን እንደ ዶሮ እንደ በግ እየገበራቸው እና ልጆችሽን አታንገላች። እማማ እንደዚህ ነበሩ። ሕፃን የሆነው ልጆቹን ስኪት ነበር የሚያደርጓቸው። በኋላ ደግሞ ያሳዝኗቸውና ቅፍ አድርገው ደግሞ ያለቅሳሉ። እንግዲህ እናት ስትቆጣ ትመስላለች ክፉ፣ በሞት ስትለየን መከራ ነው ትርፉ የተባለው ኖርማሊ ቤት ውስጥ የምታግዘን ነገር የምትረዳን ነገር ከእናትነትን በላይ ስለሆነ ነው። ወደዚህ ስትመጡ ደግሞ ወድ አይደለም የምትራገመው የምትናገረው። ይድፋህ ትልና ክፉ አናገረኝ ይላሉ መልሰው። ስለዚህ እባካችሁን እናቶቻችን ልጆቻችሁ ለመሰቃየታቸውም ለመጎዳታቸውም ሃይማኖት ለመክዳታቸውም ትልቁ ተጠያቂ የምትሆኑት እናንተ ናቸው። 50% እና 70%